ህያብናት ምናምን የምትባልሽ ነይና ቤቴ ኑሪ ብለሃታል። ይሄንን ነግሮኛል። ያንቺና የህያብ ጉዳይ የሚገናኝ አይደለም እንዴ? ያንቺ አትበለኝ። ቆሚ ያዳደገናት ጓደኛዬ ናት። ፋንታ ማለት በዚህ ሰዓት ለኔ አይኔ ነው። አይኔ እያየሁበት ያለ አይኔ ነው። ያንቺንም የሱንም አይን እንደዚህ እንዳላጠፋው እሺ። ሌላ ነገር ውስጥ አትክተቺ ሜሪ። ይሄን ያወቀ አልፈ የምትሄድ ከሆነ ሞክረው። ፋንታ ከመጣበት ምን አይነት ሰይጣን ሰው እንደሆነ ያሳይሃል በደንብ። ሜሪ እኔ አታውቂኝም። ስለሱ እኔ ፊት እንደዚህ እንዳታወሪ። አንቺንም እሱንም አይታችሁት የማታውቁት ዓለም ውስጥ ነው የምከታችሁ። እሺ ጀማል እንዴ አንተ ገለህ ነበር። ምን ብትናገር ቢጠነቀቅ ነው የሚሻለው። ንገሪው እንዲጠነቀቅ አድርጊ። መጣላትማ በጣም እንትና ሆቢ አድርገዋል። የሰው እየሄዱ መቀጥቀጥ ምንድነው ጥቅሙ? ባንቺ ጦስ ነው ይሁሉ ምንድነው? በእኔ ይጀመር ለማን ብለህ እንደደበደብኩ እኮ አውቃለሁ። ፈጣሪ ሆይ ትዕግስቱን ስጠኝ። ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? አለው እኔ ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። አክቲ ሀብብቲ እንላለን። ውስጣችን ግን ደስ እያለው አይደለም። እንዴት ናችሁ? ግን እኛ ደህና አይደለንም። ያው ሰሞኑን አንዳንድ ነገሮች ተፈጥሯል ከሜሪ ጋር ነይም ብያት ነበር ምናምን ባለፈው ቤት ማታ ጠብቅሻለሁ ብያት ነበረ። አልመጣችም ምናምን ብቻ ደስ የማይሉ ነገሮች ብዙ ተፈጥሯል። እኔ በዚህ ልክ ለምን እንደሆነች ግራ ገብቶኝ ነበረ። ምክንያቱም ያው ጥፋተኛ ስላልሆንኩኝ ማለት ነው። እሷም ጋር ጥፋት የለም፣ እኔም ጋር ጥፋት የለም። ግን አንዳንድ ነገሮች ላይ ያው አለመግባባት ነበሩ። ግን በዚህ ልክ እንደዚህ የሚያደርግ ነገር አልነበረም። አንዳንዶቻችሁም ኮመንት ላይ ጎበዝ በርቺ እንዲቆራጥ ምናምን እያላችኋት አበረታታችኋት መሰለኝ። እሷም ልክ የሆነች ትክክል የሆነች ነው የመሰላትና ከሁለታችንም አንግል ነገሮችን አይታችሁ ሀሳብ ብትሰጡን ደስ ይለናል። ለምን እኔ አልፈልግሽም ካንቺ ጋር መሆን አልፈልግም ብዬ አይደለም፣ ገፍቻት አይደለም። ኖርማሊ ፋሚሊ አካባቢ እሷ ጋር የሆነ ችግር ተፈጠረ። ከዛ እሷ እኔ ጋር መምጣት ፈለገች። እኔ ደግሞ ያው እሱን ነገር አልፈለኩኝም። እኔ ቤት እንድትሆን አልፈለኩም። ያው ምክንያቱም ብቻዬን ነው የምኖረውና አንድ ወንድና አንድ ሴት ደግሞ ከመጋባታቸው በፊት አንድ ቤት ውስጥ መኖር የለባቸውም ብዬ አስባለሁ። ከኖሩ ደግሞ ተጋብተው መሆን አለበት። አለበለዚያ ሌላ ነገሮች ሊፈጠሩ ይችላሉ ምናምን። ወጣቶች ነን ምናምን ገብቷቸዋል። ሰይጣንም በዛው ልክ ይፈትናል፣ ያሳስታል ምናምንና እሱ ነገር እንዳይፈጠር ፈልጌ ነበረ እኔ እንደዚህ ያልኳት። እሷ ግን የሆነ እሷን ካለመፈለግ ካለመውደድ አንጻር ነው የመሰላትና በቃ ከዚህ በኋላ ይበቃል አለች። እኔ ልክ አይደለችም። ምክንያቱም አጭር ጊዜ ነው፣ 1 ወር 2 ወር ነው ትውውቃችን። ሽማግሌም ለመላክ ትዳርም ለመመስረት ምናምን ትንሽ ጊዜ ያስፈልጋል ብዬ አስባለሁ፣ እንደኔ ማለት ነው። እሷም ደግሞ በራሷ መንገድ ትክክል ነች። ያው ሴት ልጅ ነች፣ እድሜ የሚባል ነገር አለ ምናምን ይገባኛል። ግን ያው ትዳር ደግሞ እስከሆነ ድረስ አንዴ ከገባንበት እስከ መጨረሻው መቆየት መቻል አለብንና አሁን የሆኑ ነገሮችን ለማምለጥ ብለን ወይም ደግሞ ከሰው ጋር ላለመጣላት ብለን ወይ ልጅ ስለተፈጠረ ብለን ወይ እድሜን ምን ተብሎ እንደዚህ አይነት ነገሮች ተብሎ የሚገባበት ነገር መጨረሻው ብዙ ጊዜ አያምርምና ምናልባት ብዙዎቻችሁ እንደዚህ አይነት ህይወት ተሞክሮ አሳልፋችሁ ሊሆን ይችላልና እንደውም ልምዳችሁን ብትጽፉልን ብትነግሩን ምናልባት እሷም ልትረጋጋ ትችላለች ብዬ አስባለሁና እሱ ነገር አላከባባንም። እኔ እንደውም ሆቴል ሆኝና ችግሩን እንፍታ ብያት ነበረ። ነው ሴት ልጅ ነኝ ብቻዬን ሆቴል አልሆንም፣ ጓደኛ አለኝ ከሱ ጋር ነው መሆን ያለብኝ ብላ እሷ ወሰነች። እኔም ደግሞ በራሴ በኩል እንዳልኳችሁ ወሰንኩኝና በመሃል ላይ ትንሽ ኩርፊያ ምናምን ተፈጠረ። ከዛ
ነገሩን ለማብረድ ሜሪን ጠሯትኝ። ስትመጣ ግን ብቻዋን ሳይሆን ከሌላ ወንድ ጋር ነበር የመጣችው። ደስ አላለኝም ነበረ። ምክንያቱም የኔ ነው የምትሉት ሰው ከሌላ ሰው ጋር ሲሆን ምናምን ማየት አትፈልጉምና ለምን ከሰው ጋር መምጣት እንዳስፈለጋት አላቅም። እዛ ጋር ከልጁም ጋር ማይሆን ንግግሮች ተነጋገርን። እኔ በጣም በቃ ምላችሁ እንደዛ መሆን አልፈልግም ነበር። ያው ተገድጄ ነው እንደዛ ያንኩት። በሰላም እየኖርን ነበረ። ግን እንደዚህ ሌሎች ሰዎች ሲመጡ በመሃል ላይ ችግር ሊፈጠር ይችላልና እኔ እንደዛ እንዲሆን አልፈለኩም ነበር። እሷ ግን ለሱም ስትከላከልለት ነበር ምናምን። ከዛ በቃ እኔ ራሴ እንደምንም በያረጋግጬ እዛ ጋር ምንም ችግርም ጸብም ሳይፈጠር የዛን ቀን ተለያየን። በነጋታው ግን ድጌ እሷን ላወራት ጠራዋትኝ። የዛኔ ስጠራት አስጠንቅቂያት ስለነበረ ከማንም ጋር እንዳትመጪ፣ ብቻሽን ነው ፈልግሽ፣ ብቻሽን ነው ማወራሽ ብያት ስለነበረ እሷም ብቻዋን ነበር የመጣችው። እሱ ነገሩ ደስ ብሎኛል። ለሱም ደግሞ ካጠገቧ እንዳትመጣ ብዬው ነበረ። አልመጣም። የዛኔም ደስ ብሎኛል። በዚሁ አጋጣሚ ሁለታችሁም የምር ቃሌን ስለሰማችሁ ሁለታችሁም ላመሰግናችሁ ፈልጋለሁ። ምክንያቱም እንደዚህ በንግግር በሰላም ምናምን ሲሆን ደስ ይላልና አለበለዚያ ሁለታችንም ስሜታዊ ምንሆን ከሆነ ነገሮች ወደ ሌላ አቅጣጫ ሊወስዱ ይችላሉና እኔ የማልፈልገው ነገር ውስጥ ልገባ እችላለሁ። ይሄ ድሮ የተውኩትን ባህሪ ድጋሚ መልሼ ላሳየው እችላለሁና እኔ ደግሞ እሱ እንዲፈጠር ስለማልፈልግ የምወደው ማከብረው ሰው ነበረ። ግን መሀል ላይ የማይሆን ነገር ተፈጠረ። ከዛ ደግሞ ቃሌን ሰምቶ ደግሞ አለመምጣቱ በጣም ደስ ብሎኛል። ምክንያቱም ችግራችንን እኔና እሷ ራሳችንን እንፈታለን፣ ሌላ ሰው አያስፈልገንም። ስለዛ ዛሬም አሁን ከሱ ጋር የምትመጣ አይመስለኝም። ብቻሽን እና ያልኳትኝ ድጌ ከሌላ ሰው ጋር የምትመጣ አይመስለኝም። ለምን ከባለፈው ትምህርት የምትወስድ ይመስለኛል። ምክንያቱም በሷ ምክንያት ሌሎች ሰዎች መጎዳት ስለሌለባቸው ማለት ነው። እንዳልኳችሁ ነው። እኔ ሜሪ ተስማምተን ነው አንድ ላይ ሆኖ ፈቅጄ ነው አንድ ላይ ሆኖ ስንለያይም ደግሞ ተስማምተን ነው መሆን ያለበት። እንዲህ በማይረባበት ትርኪ ሚርኪ ነገር መጣላቱን መለያየቱን አልፈልግም። እሷ ባለፈው ቤት ነይ ብያትኝ አልመጣችም። ለምን እንዳልመጣች አላውቅም። ተናድጃለሁ። ለምን በጊዜ ነበር ቤት ገብቼ እየጠበቅኳት የነበረው። ምክንያቷንም አላውቅም። ምክንያቱም አሳማኝ ምክንያት ከሌላት የሚያጣላ ነገር አይደለም። እናንተም ያው ነገሩን ስለምታዩ ነገሩ ይገባቸዋል። ግልጽ ነው ነገሩና ሌላ ወንድ ከሌለ በዙሪያ ሌላ ምክንያት ከሌላት ትንሽ ጊዜ እንቆይ በደንብ እንተዋወቅ ማለት ለማጣላት የሚያደራርስ ነገር አይደለም። ግን እሷ ሰሞኑን ስሜታዊ ሆናለች። ምክንያቷን አላውቅም። ምናልባት ተፈጥሯል ያለችው ነገር ትንሽ ያው በሌላም ጉዳይ ሊያበሳጫት ምናምን ይችላል። ግን በተቻለ መጠን ያው ተረጋግተን ምናምን ካልተነጋገርን ብዙ መስዋዕትነት ከፍላለች ለኔ፣ እኔም ለሷ ብዬ ብዙ ነገር ትቻለሁ ምናምንና እንደዚህ መቷቷው ምናምን ለኔም ለሷም ጥሩ አይሆንምና እኔ ደግሞ አንዴ የጀመርኩበትን ነገር እስከ ጥግ ነው መሄድ የምፈልገው። ገና መጀመራችን ነው። 1 ወር 2 ወር ነው። እስከ መጨረሻ አብረን እንሆናለን ብዬ ነው የገባሁበት እንጂ እንዲህ አጭር ነገር ቢሆንማ እንደዚህ ቪዲዮም ላይ ምናምን ከሷ ጋር አልመጣም ነበረ። ማድረግ ያለብኝ ነገር ከካሜራ ጀርባ ማድረግ ይቻል ነበር። ግን በቃ ካሜራ ፊት ይዣት የመጣሁትኝ ምናምን ያው ተመልካቾቹ መሀል እኮ ቤተሰብም አለ ጓደኛም አለ ምናምን አይደለ? እነሱ የሚያዩትም ያው እስከ መጨረሻው እንደሆነ ያውቃሉና ከዛ አንፃር ነው ቤተሰቦቼ። ዛሬም ተረጋግቼ ለማውራት እሞክራለሁ። ግን ባለፈው ባደረገችው ነገር ተናድጃለሁ። ጥፋት ካለብኝ እኮ ችግር የለውም እኮ እኔም እስተካከላለሁ ምናምን። በዚህ አጋጣሚ ደግሞ ሰሞኑን
አንዳንድ ነገሮች ተፈጥሮ ነበረ። በሱ ደንፉ እኔና ሜሪ ጋር የምጽፉት ኮመንት ምናምን ጥሩ አይደለም። ለምን እኔና እሷ መሀል ቅራኔ ሊፈጠር ስለሚችል ማለት ነው። ያ ጉዳይ ሌላ ነው፣ ይሄኛው የኔና የሷ ጉዳይ ደግሞ ሌላ ነው። ስለዛ በተረጋጋ መንፈስ እናንተም ለኛ ይበጃል ይጠቅማል የምትሉትን ነገር ሀሳባችሁን ብትነግሩን ደስ ይለናል። ልደውልላትና እንግዲህ ያለውበትን ቦታ ነግራታለሁ። ከመጣች በኋላ የቀረችበትን ምክንያትና አንዳንድ ነገሮችን እንነጋገራለን። ሄሎ እኔ ደርሻለሁ። እሺ ነይ አይ ቲንክ እሷም ደርሳለች። እንጠብቃታለን 1 ደቂቃ ምናምን እና በዚሁ አጋጣሚ 30,000 ሰብስክራይበር ደርሻለሁ። ሁላችሁንም በጣም ነው የማመሰግነው። 30,000ችሁንም አመሰግናለሁ። በዚህ ቪዲዮ ደግሞ ዝም ብላችሁ እንደ ሐሳብ ሁላችሁም ቀዩን ነገር እቺ ሰብስክራይብ የምትሏን ነክታችሁ 40 ደግሞ ብታስገቡኝ 50 ደግሞ ብታስገቡኝ ደስ ይለኛል። በፍቅር ነው የምጠይቃችሁ። እየመጣች ነው። እንዴት ነሽ? ሰላም ነው? እንዴት ነሽ? ምን ተባብለን ነበር? አንቺ ምን ተባብለን ነበር? ቤት ነው ብዬሽም አይ ደግሞ ሌላ ነገር ባገኝ እንዳይደብረኝ ብዬ ነው። ወይስ ቀልድ ነው? ሰላም እንዴት ናችሁ? የዳጊ ሞርተን ፋሚሊዎች፣ የዳጊ ፋሚሊዎች ማለት አሁን የኔ ፋሚሊዎች ናችሁ። እንዴት ናችሁ? ሰላም ማለት ፈልጋለሁ። አይ ስራ ስለነበረ ነው ያልቻልኩት። እና መናገር እኮ ይቻላል አይደለ? እኔ እዛ ጋር ትመጫለሽ ብዬ የሚበላ ነገር ምናምን አዘጋጅቼ እየጠበቁሽ ነበር አይደል? ታዲያ ምን ችግር አለ? ጀመር እኔ ኩሽና መግባትም ወድ ሰው አይደለሁም፣ ግን ዳጊ ግባልኝ አላልኩም። ኩሽና በቃ ስትመጪ ደስ እንዲልሽ እዛ ጋር ቫይቡ ምናምን ደስ እንዲልሽ ነበር። ገብቶሻል? ከዚህ በፊት አድርገህልኝ አታውቅም። ምን አዲስ ነገር መጣ? ሁሌ አንድ አይነት ነገር እኮ የለም። አንዳንዴ ጥሩ ተኛልሽ፣ አንዳንዴ መጥፎ ተኛልሽ፣ አንዳንዴ ከፍተኛልሽ፣ አንዳንዴ ዝቅተኛልሽ፣ አንዳንዴ ከላይ ተኛልሽ፣ አንዳንዴ ከታች ተኛልሽ። ገብቶሻል አይደለ? ሊሆን ይችላል። እንጃ ዳጊ። እና ስራ ይበልጣል ወይስ እኔ ይበልጣለሁ እንዴ? ስራ በጣም ይበልጣል። ስራ ምንድነው? ስራ ሰርተሽ ገንዘብ ነው አይደል የምታገኝ አይደል? ገንዘብ አይደል እንዴ? ስንት ነገር ያባባለ ረሳው እንዴ? ገንዘብ እዛ የሄድሽበት እኔ ጋር መተሽኮ ቢሆን ምን ችግር የለውም። ከፍለኝ ነበር። ምን ችግር አለ? የኔ ማለት እንቻለን አላልሽም እንዴ? ምን ለምትከፍለኝ? አይ ያን ገንዘቡ ከሆነ የሚያሳስበው እኔ ጋር መተሽ ዳለ በጣም አርጊው ወይ ማውረኛ ዳጊቱ ነው ሄዳለብኝ። ሰው እየጠበቀኝ ነው። እኔ ንዴት ውስጥ ነገር ስለሆነ ያለሁትኝ እየሞቀኝ ነው፣ እየበረደኝ አይደለም እኮ። እሺ ቶሎ እናውራ ነው የምሄዳለሁ። ለምን ቀረሽ? ቢያንስ መምጣት አልፈለኩም። ምንም ነገር ነው ስላልፈለግሽ ነው ወይ ስራት ምናምን ስላልፈለክ መምጣት ስላልፈለኩ። ምን ማለት ነው? ምን ይሁንሽ ነው? በጣም ግራ እየገባሽ እንዴ ዳጊ። ምንም መምጣት ስላልፈለኩኝ አልመጣሁም። ምናልባት እኔ አሁን ይሄ ጥፋት ነው። አንተ አሁን የሴት ችግር የለብም። አንድ ስልክ ደውለህ ምግብ ሰርቻለሁ እንጫወት ብትላቸው ሚሊዮን ናቸው። እኔ ማሰለፍ እችላለሁ፣ እሱ ቀላል ነው። ግን ደግሞ ልብ ይፈልጋል። ገብቶሻል? ማሰለፍ እኔ ልቤን ነው የምከተለው፣ ጭንቅላቴን አይደለም። ልቤ ውስጥ ደግሞ የሆነች ሴት አለች። ገብቶሻል? እሷ ደግሞ እዚህ ፊት ለፊቴ ነው ያለችው። ከዛ አንፃር እንጂ እኔ የውበት እስረኛ ነኝ። ሁሉ ነገር ፈጣሪ የተመሰገነ ይሁን። ዳጊ የምታወራው ከኔ ጋር ነው እኮ ስላልሽኝ ነው እንጂ ማንሳት ፈልጌ አይደለም። አንተ የምትላቸው ነገሮች በሙሉ እኔ ጋር ባያጠፋሉ።
ስለዚህ ማሰለፍም ከፈለኩኝ ከዚህ ግቢ እስከዛኛው ላይ ድረስ ግቢ አሰብ ፖይንት አይደለም ማሰለፍ አንድ አይደለም። እንደዚህ አሁን ብዙ ጊዜ ስለማይነው የሆነ ወንድ ለማናደድ ብላ አንዲት ሴት ልጅ ቶሎ ብላ ከሌላ ወንድ ጋር ብዙ ነገር ማድረግ እንደሚቻለው ብዙ ነገር ማድረግ ይቻላል። ለሴትና ለወንድ እኩል አይደለም። ይሄን ነገር ያመለካከት ነው። ወንድ ከሆነ ጥሩ አይደለም ለወንዱም፣ ግን ለሴቷ ደግሞ ሲሆን በጣም መጥፎ ይሆናል። ከዛ አንፃር ነው ታጊ አንተ በጣም ጊዜ ተርፏል። እኔ በጣም ጊዜ እየተጠቀምኩ ነው ያለሁት፣ ስራ ላይ ነኝ እያሳለፍኩ ያለሁት፣ ይደክመኛል ምናምን። ስለዛ ስራ ምናምንም አይደለም አውቀሽ ነው ያልመጣሽው ማለት ያ ስላልፈለኩ ነው። ሁለተኛ ነገር ደግሞ ፋንታ እንዳትሄጂ ስላለኝ ነው። ፋንታ እንዳትሄጂ ስላለኝ ነው። መልሰሽ ሌላ ነገር ውስጥ እንዳትከቺ። ማን ነው ፋንታ? ፋንታ ትኛለሽ? ማን ነው ፋንታ? ገኘረፍ እንዳታገኙ አላልኩሽም እንዴ? እሱን ታወራለሽ። አታርገኝ፣ ልቀቀኝ። እንዳታገኙ አላልኩሽም? እንዳገኘነከኝ ነው ያለው። ለምን ታገኙዋለሽ? ሲጀመር እሱ አንተ ጤነኛ አይደለም እንዴ? ሌላ ነገር ውስጥ አትክተሽኝ። ባለፈውም ብዬሻለሁ፣ የሌላ ወንድ ስም እንዳትጠሪ ያልኩሽ። ጭራሽ እሱ እንዳትሄጂ ብሎ ነው ትኛለሽ። ሂጂ አትሂጂ የሚልሽ ማን ነው እንዴ? ጓደኛዬ ስለሆነ እንዴ? ለምን አያገባውም ብዬሻለሁ። እኔ ባለፈው እኮ ሲቀር እኮ በቃ ንግግሬን አክብሮ መስሎኛል። ጭራሽ በስልክ ይጃት ይላል። አታርገ እንደ ጤነኛ ሰው አታውቅ። ስራን ታውቀዋለህ። ከዚህ በፊት ምን እንዳረክ ታውቃለህ። ህያብናት ምናምን የምትባል ልጅ ነይና ቤቴ ኑሪ ብለሃታል። ይሄንን ነግሮኛል ፋንታ። ያ እንዳንዱ ቪዲዮን አይቶታል ገብቶ። ስለዚህ ዝም በል። እንደ ጤነኛ ሰው አታውራ፣ አታሳፍረኝ በየሄድኩበት። ስላንተ ማፈር ሁሉንም ቪዲዮን ያየው ያረካትን ነገር በሙሉ ማታውቀው ሴት ፕራይቬት ፓርትን ሁላ ስትቀይር ኤቭሪ ሲንግል ነገር ነው ያየው። አንተ ብቁ ነው ከኔ ጋር ለመኖር አብረህም ለማውራት? በቃ እኔ አልፈልግም፣ ተወኝ። ለምን ማተወኝ? እኔ አልፈልግም፣ ካንተ ጋር መኖር አልፈልግም፣ ሰልችቶኛል፣ አልፈልግም። የራሴን ህይወት መኖር ነው የምፈልገው፣ አልፈልግም። አሁን እኮ ነው ያታለልኩ ወይም ያጭበረበርኩ ምናምን አይደለም። አልፈልግም። በቃ ዳጊን ይወተህልኛል። በቃ ያብን ስለሷ ለምን ያወራል? እሷ ጓደኛዬ ናት፣ አብሮ አይመለከተኝም። እኔ አባደገምቱን ምናምንምቱን አትመለከተኝም። የኔና ያንቺ ነገር የሚገናኝ ነገር እኮ አይደለም። የሷና ያንቺ ነገር የሚገናኝ ነገር አይደለም። እኔ ዳጊ አይመለከተኝም። ሄሎ፣ አሁን ማውራት አልችልም። መልሼ እደውላለሁ። እሺ እየነገርኩሽ እኮ ነው። እኔ አይመለከተኝም። ዳጊ ሲመለከተኝ ንገረኝ። እኔ አሁን ያንቺና የህያብ ጉዳይ የሚገናኝ አይደለም እንዴ? አንቺ አትበለኝ። ዝም ቆሚ። እሷ አብሮ አደጌ ናት፣ ጓደኛዬ ናት። ሌላ ነገር አይፈጠርም። እኔ ቤት ብትኖር እሷ ገብቶሽ። ኧረ ፈርዳጊ በእግዚአብሔር በቃ። አንቺ ግን ፍቅረኛዬ ነሽ። የሆነ ነገር ሊፈጠር ይችላል። ፍቅርን አልፈልግም። በቃኝ። ሊመርት የለኝም። እንዳልገባኝም እሱ ቆይ ምንድነው የሚፈልገው? እኔ አልገባኝም። ቆይ ወይኔ እኔ እሱ አሁን ባንቺ ፋንታ ፊት ለፊቴ እሱ በሆነ የነበረው ለምንድነው እንደዚህ ነው? እኔና አንቺን ለማጣላት ነው። የድሮ ቪዲዮ ገብቶ አይቶ ምናምን ስለሷ የሚያወራው እዚህ ጋር በቃ ዲቴል ማወቅ ይፈልጋል። አንተን ከምን አይነት ሰው ጋር ነው ያለሽ ሁሉ ዲቴል እያየን ምንድነው? ይሄ እኮ የወንድምነት ነው እኮ። እሷ ቤተሰቤ ነች እኮ፣ ጓደኛዬ አብሮ አደጌ ነች። ከፍቅር ጋር የሚገናኝ ነገር አይደለም። ቆመት ትከራከራለህ ስለሷ። ስለ ፋንታ ሳወራ ኤሌክትሪክ ልትይዛ ኦኬ። እኔ ስለ ፋንታ ሳወራ ተንገበግባለህ። እንደሱ እንዳታየኝ ካሁን በኋላ አጠገብህ አልደርስም። ሁሌ ነው የምነግርህ። በቃ አልፈልግም። ስለሱ ጠበቃ በጣም ነው የሚመለከተኝ። ፋንታ ማለት በዚህ ሰዓት ለኔ አይኔ ነው። አይኔ እያየሁበት ያለ አይኔ ነው። ያንቺንም የሱንም አይን እንደዚህ እንዳላጠፋው እሺ። ሌላ ነገር ውስጥ አትክተች ሜሪ። እቴትዬን ነው የምልሽ እኔ። ወይኔ ባንቺ ፋንታ እሱ በሆነ እዚህ ጋር ያለው እንዴ ቅድድድ ነበር ማረግ። እንደዚህ አትሁን። ምንም እንደዚህ የሚያስፈልግ እሱ ነው ለማጣላት እኔና አንቺን ስለሌላ ሰው የሚያወራው። እንዳትጂ ዳጊ ጋር ነገር አይደለም። ይሄ አደባባይ ላይ ያሰጣው ነገር እኮ ነው። ነይ ቤት ኑሪ፣ ነይ ቤት ኑሪ ስትል የነበርከው ሰው ራሱ ምን ይላል? እኔ ገርልፍሬንድ ከሆንኩኝ አንተ ቤት ለመምጣት በጣም ከበደ እኮ። እኔ ካንቺ ጋር ከሆነ ሌላ ነገር ይፈጠራል ብዬ ስላሰብኩኝ ነው። ተይዋላ ነሳማ ኮርስ ከኔ ጋር ስትሆን እኮ የታወቀ ነው። በሁለቱም ስልክ አይከብድም። አንዳቸውን እንኳን አትቀንሳቸው። ስራ ነው። እኔ ስራ ስልክ ነው እንጂ ስራ ነው መከበር አለበት። እንደዚህ ሂድ እንደዚህ ሂጂ ልል አይደለም። እሱ ግን በጣም ነው የሚያሳዝነው። አትናገረው እሱ በሌለበት። ጭራሽ ጠበቃ አትሁኝ አንቺ እዚህ ጋር ከፍ ዝቅ እንዳላደርግሽ ሌላ ስሜት በኔ። ወይኔ ሴት መሆንሽ ነው ሜሪ።
ሴት መሆንሽ ነው እኮ። ምን አርጊ ነው እያልከኝ ያለው? ስለሱ እኔ ፊት እንዳታወሪ፣ ሲጀመር እንዳታገኙ ብዬሻል። ለምን አገኘሽ? ጓደኛዬ ነው ከዚህ በኋላ በህይወቴ ውስጥ አለ። እሱ ከማን የተለየ ስለሆነ ነው ሜሪ? ሌሎቹ እንዳታገኛቸው ስልሽ እኮ ትተሻል አይደለ? እሱ ምን ስለሆነ ነው እሱ የምታገኙ ደጋግመሽ? እሺ ልቀቀኝ። ባንቺ ጦስ ሌላ ነገር ውስጥ እንዳይከተኝ ይሄ ልጅ ግን ዳጊ እያሳመምከኝ። ጦስ ውስጥ እንዳይከተኝ ይሄ ልጅ ምንድነው ያናደደ? አሁን አንተ አልገባኝም። አያገባውም በእኔና ባንቺ ህይወት። ከሱ ጋር ስለሆንኩ ነው እንደዚህ እየሆንክ ያለ። እንድንጣላ ነው ይሄን እያደረገ ያለ። ምን አይነሽን ከፍሽ? ለምንድን ነው አይኔን ከፍቼ የማየው? እያንዳንዱን ነገር ስላንተ መልካምም ጥሩነትም መጥፎነትም ካለ ችግርም ካለ እያየ ነው ይሄ ልጅ። ምንድነው ያደረገ? እኔና አንቺ እኮ እንድንስማማ ይኸው እራት አዘጋጅቼ እየጠበቅኩ ነው። እኔ ምግብ ችግር የለብኝም እንዴ? ምግብ ችግር የለብኝም። በዚህ ሰዓት ምግብ አይደለም የማወራው እና ሌላ ምንድነው? አብሮ ስለማሳለፍ ነው። አላሳልፍም፣ አልፈልግም። እሱ ነው እንደዚህ እየመከረሽ የምትመጪው? ነው ትክክለኛ ነገር ነው የሚነግረኝ። እንደዚህ በይው እያለሽ የሚመክርሽ እሱ ነው። ቢሆንም ደግሞ መሰማት ያለበት ወንድ ነው። ምን ያንሰዋል? እኔ ግን እንዳልሄድበት ይሄን ልጅ ረፊ ሜሪ እኔ ካንቺ ጋር ነው ጓደኝነቴ፣ መውደድም መጥላትም ካንቺ ጋር ነው። እሱ በቃ ይሄን ያወቀ አልፈ የምትሄድ ከሆነ ሞክረው። ፋንታ ከመጣበት ምን አይነት ሰይጣን ሰው እንደሆነ ያሳይሃል በደንብ። ሜሪ እኔ አታውቂኝም። ስለሱ እኔ ፊት እንደዚህ እንዳታወሪ። አንቺንም እሱንም አይታችሁት የማታውቁት ዓለም ውስጥ ነው የምከታችሁ። እሺ የማል እንዴ አንተ ገለህ ነበር። ምን ብትናግሪ ቢጠነቀቅ ነው የሚሻለው። ንገሪው እንዲጠነቀቅ አድርጊ። ነው ልገለኝ ነው እንዴ? በቃ እረፍ ዳጊ፣ እግዚአብሔርን ረፍ። ካሁን በኋላ እንዳትነካኝ። ማግም አልፈልግም። በቃ መብቴ ነው። እከሳለሁ ካሁን በኋላ ፖሊስ ይዤ ነው የምመጣው። አልፈልግም። እያስገደድከኝ ነው ያለው። አልፈልግህም። በቃ አልፈልግህም። ይሄ መብቴ ነው። እኔ በቃ አንድ ሰሞን ጓደኛሞች ነበርን፣ ተለያየን። ፋንታ ያስፈልገንም አለሙ ያስፈልገንም እኔ እናንተ ለመለያየት በቃኝ። እንደዚህ እንደ ፋንታ ነው የምጠጣው። ቆይ እኔ የማደርገውን አውቃለሁ። እሱ ልጅ ካሁን በኋላ ጠገብሽ ይድረስና አንድ ነገር ይበልሽና ስለኔ እንደ ፋንታ አጠጣዋለሁ። እሺ ባንቺ ጦስ ሌላ ሰው ጋር እንዳታቀያየሚ። ምን አይነት እንዴ አልገባኝም። ምንድነው የምትፈልገው? ይሄን ያህል ኢምፖርታንት ነበርኩ እንዴ ባንተ ህይወት ላይ? እኔ ምንድነው ይሄን ያህል እንደዚህ ያጋጋጋ? ብዙ ነገር ነው ላንቺ ስለተውኩት እያልኩሽ፣ ማአት ነገር ነው ላንቺ ስለተውኩት። ማአት ነገር ማለት ነው። የተውከው ነገር ነው እየቆጨ ያለው እንጂ እኔ አይደለሁ። እሱም ለምን አይቆጨኝም? አንተ በቃ ይካልክ በቃ በጣም የሂሳብ ሰው ነው። እግዚአብሔርን በቃ እኔ ተወኝ። አለመፈለግ መብቴ ነው አይደል እንዴ? ዳጊ ምን ሆነ ነው? ከዚህ በፊት እኮ ብዙ ነገር ስትናገር የነበርክ ሰው ነው። በቃ ስለዚህ ተወኝ በቃ። እንዴ ጭራሽ ማነቅ ምናምን ቢያመኛል እኮ ሴት ልጅ ነኝ። እንዴት ነው የምታስበው? እኔ አንተ እንደዚህ ቢይዝ ደስ ይላል? እሺ ነው ልጅ እረፍ ዳጊ። እውነት የምታደርገው ነገር እረፍ። እኔ ተናደሃል እያልኩ ነው እያለፍኩ ያለው። ተረፍ። ጭራሽ ለሱ ጠበቃ ትሆኛለሽ። ሁለቴ ሶስት ጊዜ እሱ ያለሽን ታደርጊያለሽ። እንዳትሄጂ አለ። በጣም መልካም ሰው ነው። አሁንም ደግሜ ነው ስለሱ አታውሪ ፊት ለፊቴ። አሁንም ታዲያ የሆነውን ነገር እኮ ነው ፈጥሬ አይደለም ዳጊ። ምንድነው አልገባኝም። ምን እኔ በዚህ ሰዓት ምን እኔ አንተ እኔ እናንተ ባልና ሚስት ለመባል ወይ ቦይፍሬንድ እና ገርልፍሬንድ ለመባል በጣም ብዙ ይቀረናል። አይደለም ስቲል ነው አይደለም። እኔ ካላጠፋሁት ማንም አያጠፋውም። አትበል እንደዚህ አትዛት። የሚረባ ምክንያት ካለ የዛኔ ላይ በዚህ ምክንያት ግን ነገርኩሽ። በፍጹም ልተውሽ አልችልም። አልተውሽም። እንዴ ዳጊ የራስን ነገር ለምንድ ብቻ የምታዳምጠው አልገባኝም። እኔ ያልኩት ነው የሚሆነው። ለምን የሚያሳም ምክንያት እስክትሰጪኝ ድረስ ዳጊ እኔ አልፈልግም። ስንት ነገር ትቼ ከመጣሁ በኋላ አውላላ ሜዳ ላይ ትተሽልትሽ ስለማልፈልግ ነው። በቃ እኔ መቀጠል አልችልም ካንተ ጋር። በቃ አንተ በጣም ለእንደዚህ አይነት ነገር በጣም ሩቅ ነህ። አልፈልግም። በቃ ሩቅ ማለት በቃ ሩቅ ነህ። አይሆንም። እኔ ምንም እየገባኝ አይደለም። እንዴ ምንም እየገባኝ ነው። ታየው ስልኩን ታየው ዳጊ። እኔ እንደዚህ አይነት በጣም ልቡ ከደነደነና ከጨከነ ወንድ ጋር ነገ ጧት እኔን ራርቶ ያኖረኛል ብዬ አላስብም። በቃ ተወኝ። እንደዚህ አውሬ የምታርጊኝ አንቺ ነኝ። በሰላም እየኖርኩ ስትመጪኝ ራሱ ዝም ያልኩሽ ከዚህ በፊት ግን በሌላ ወንድ ጉዳይ ከሆነ
እየነገርኩሽ ነው ማደርገው ነው። ኃላፊነቱን አንቺ ትወስጂላችኋለሽ እያልኩሽ ነው። እኔ እስከ ጥጋ እስከሄዳችኋለሁ፣ አስጨንቀዋለሁ። ማንንም አይደለም በእኔ ጉዳይ፣ በጓደኛዬ በሌላ ሰው ጉዳይ ዱርዬ ባህሪ አልገባኝም። በኔ በጓደኛዬ በሌላ ጉዳይ ምን ያህል ርቀት እንደሚሄድ አይተሻል ሰሞኑን አይደለ? እሄድበታለሁ። መጣላትማ በጣም እንትና ሆቢ አድርገዋል። የሰው እየሄዱ መቀጥቀጥ ምንድነው ጥቅሙ? ባንቺ ጦስ ነው ይሁሉ ምንድነው? በእኔ ለምን ከአንቺ ጋር ሰላም ሆኜ ቢሆን እዛ ፕሮግራምም ላይ አልገኝም ነበር። ገብቶሻል? ያን ፕሮግራም የሰው መደብደብ ምንም ያላረገ ሰው ተነስቶ መደብደብ ለአንድ ሴት ብለህ ሲጀመር ለማን ብለህ እንደደበደብክ እኮ አውቃለሁ። ለሴት ለወንድ ብለህ ነው አይደለም። አሁንም ነገር በሙሉ በሴት የታጠረ ነው። እንደውም አንድ ነገር ከዚህ በኋላ የምታስገድደኝ ከሆነ አንተ ራሱ ኃላፊነትን ትወስዳለህ። ቀጥታ ነገራችን ወደ ህግ ነው የምወስደው። ከዚህ በኋላ አንተ ልታስፈራራኝ አትችልም። አንድ ነገር ልንገርህ፣ በጣም ነው ያከበርኩ። ፍቅር የማይገባ አንተ የራስን ስሜት ብቻ የምታዳምጥ፣ አንተ የምትፈልገው ነገር ብቻ ይሁን የምትል ወንድ ነህ አንተ ማለት። አዎ እንደዛ ነው አይደል? እኔ ደግሞ እንደዛ አይነት ወንድ አብሮኝ ሊሆን አልፈልግም። ታዩ እኔ ስፈቅር ነው የሚሆነው። እውነትህን ነው። አሳየኝ በደንብ አሳየኝ። በደንብ አንቅጠህ ታውቀኛለህ። ከተነሳብኝ የት ድረስ ሊሄድ እንደምችል እንዳንተ አይደለም። ታይ ሜሪ ካልፈለክ ደግሞ ታየዋለህ እንዴ። ኧረ በፈጣሪስ ምንድነው ነው የምትፈልገው ነገር እኮ ግራ ነው የሚገባኝ እኮ። እንደዚህ የሚያደርጋት ነገር ምን እንደሚሆን አላውቅም። እንዳትሄጂ ብያት ለምንድን ነው የምትሄደው እሱ ጋር? ጭራሽ ከመሄድም አልፋ ደግሞ እዛ ጋር እኔ ሰላም እንድንፈጥር እራት ምናምን አዘጋጃጅቼ እየጠበቅኳት እሱ እንዳትሄጂ ብሎኝ አልሄድኩም። እኔ ለማጣላት ነው የመጣው መሀላችን ማለት ነው። ይባስ ብሎ ደግሞ ያለፈ ታሪክ ህያቤኔ አብሮ አደግናት፣ ጓደኛዬ ናት፣ ጎረቤት ናት፣ ቤተሰብም የሚተዋወቅ ነው። እሷን እኔ ቤት ኑሪ ያልኳት ምንም ነገር በመሀላችን ስለሌለ ነው። ሜሪ ጋር ግን ሌላ ነገር ስላለ አብረን ምን ነው ሆነ ነገር ይፈጠራል ብዬ ነው እንጂ እሷን ፈልጌ እሷን ሳልፈልግ ቀርቼ አይደል። ግን በሌላ አቅጣጫ አድርጎ እሷ መጥፎ አመለካከት እኔ ላይ እንዲኖራት እየሰበካት ነው የሚገኘው ይሄ ልጅ። እኔ ባለፈው እኮ በቃ ንግግሬን አክብሮ የቀረ መስሎኝ ነበር። ደስ ያለኝም ቴንኪው መስሎ የነበረው እኮ የቀረ መስሎኝ ነበር። ለካ በውስጥ ለውስጥ ስራውን እየሰራ ነው። አርፈ ብትቀመጥ ይሻላል። ለአንዴና ለመጨረሻ ጊዜ ነው የምነግርህ። እሄድብሃለሁ፣ እስከ ጥግ ነው ማስኬድ። አርፈ ተቀመጥ፣ ያለበለዚያ እንደ ፋንታ ጠጣሃለሁ። እንዴ እንኑርበት ህይወታችን። ጓደኛህ ናት፣ በሌላ ነገር ተገናኙ። በእኔና በእሷ ጉዳይ ግን አትግባ በቃ። እኔ የተውኩት ከስንት ዓመት በፊት የተውኩት ባህሪን ለምን ድጋሚ እንዳመጣው እንደፈለጉ አላውቅም። በሰው ጉዳይ እንኳን ምን ያህል ርቀት እንደሚሄድ ብዙዎቻችሁ አይታችሁ፣ በራሴ ጉዳይ ሲሆን ደግሞ አስጨንቀዋለሁ። ጥግ ድረስ ነው ማስጨነቀው። ፈጣሪ ሆይ ትዕግስቱን ስጠኝ። በጣም ይቅርታ ቤተሰቦች፣ እኔ እናንተ ፊት እንደዚህ ሆኜ መቅረብ አልፈልግም፣ ግን ሳልፈልግ ነገሮች እንግዲህ ስለነበረን ጊዜ አመሰግናለሁ። ባላችሁበት ፈጣሪ ጠብቃችሁ፣ እንገናኛለን።